ሰላም ቤተሰቦች እንዴት ቆያችሁልኝ? ዩቲዩብን እስቲ ሰብስክራይብ እያደረጋችሁ ወደ ፊልም ዳሰሳችን እንገባለን። ዝልጥ እንላለን ማለት ነው። ፊልሙንም በምንዳስስበት ጊዜ መጀመሪያ ላይ የሚያስመለክተን የፊልሙ አካል ላይ ኤማና ቤተሰቦቿን ሲሆን ኤማም ከስራ ስትመለስ ከሀገር ወጣ ብላ እንደምትመለስ ማለት ነው እና ኤማም ሄዳ የምትመለስ አቅራቢያ ቦይነስ አይረስ ወደምትባል ሀገር ሲሆን ወደ ቦይነስ አይረስ ሄዳ ሰው ገላ እንደምትመለስ ፊልሙ ያስመለክተናል። እዛም ሄዳ ከመጣች በኋላ ለባሏም ለንደን ሄዳ እንደመጣች ትነግረዋለች ማለት ነው። በዚህ ጊዜ ላይ ባሏም ዴቭ እንደሚባል በዚህ ፊልም ላይ ያሳየናል ማለት ነው። ዴቭም በጣም ተቆጥቶና ተናዶ ነበረ። እሷን ዛሬ የጋብቻ የ7ኛ ዓመታችን ጋብቻ መሆኑን አታውቂም ብሎ በመናገር እሷን ይናገራታል። በዚህ ጊዜ ላይ እሷም አላስተዋለችም ነበር። በዚህ ጊዜ ላይ እሷም አዝና ወደ ቤት ትገባለች ማለት ነው። ጧትም እንደነጋ ለልጆቿ 2 ልጆች ያሏት ሲሆን ለሁለቱም ልጆቿ ምግብ ትሰራለች። ቁርስ እየሰረችም እያለ ስልክ ይደወልላታል ማለት ነው። እናም ራጁ የተባለ ሲሆን የሷም ዋነኛ ደላላ መሆኑን በዚህ ፊልም ላይ እንመለከተዋለን። ራጁን በመቀጠል የትናንትናውን ሰውን ላጠፈችበት ለስራዋ ብሩን እንዳስገቡላት ይነግራታል። እናም በዚህ ጊዜ ላይ ሌላ አዲስ ስራ እንደመጣላት በመናገር እንድገባበት እንድሰራ ያደርጋታል ማለት ነው። እሷም አልስማምም በዚህ ጉዳይ ላይ አሁንም አደጋ ውስጥ ገብቼ ነው ያለሁት በማለት ትነግረዋለች። እሱም በመቀጠል ምን ይላታል መሰላችሁ? ይሄኛው ስራ ከሰረሽ ያለቃችን በጣም አንደኛ ስለሆነ የመጀመሪያውንም ያንቺን ጥፋት ይሰርዘዋል በማለት ከጠላቶችሽ እናስመለጥሻለን በማለት ይነግራታል። እሷም አስቤ እነግራለሁ በማለት ስልኩን ትዘጋዋለች ማለት ነው። በዚህ ሰዓት ላይም ከባሏ ጋር ተስማምታ ትለያያለች ማለት ነው። በዚህ ሰዓት ላይም ባሏ ከስራ ተመልሶ ይነግራታል። ለዚህ ለ7ኛ በዓላችን በማስመልከት ከሀገር ወጣ ብለን ወደ ቱር እንድናረግ ወደ ጫካዎች ወደ ራቅ ያሉ ቦታዎች እንድንሄድ ፈልጋለሁ ይላታል ማለት ነው። በዚህ ሰዓት ላይም እሷ በመነሳት አይሆንም በማለት ለምን እንደሆነ በውስጧ ታስባለች ማለት ነው። በዚህ ሰዓት ላይም ባሏ እንዴት በማለት በአልጋ ላይ በመተኛት ይጠይቃታል ማለት ነው። እሷም በመቀጠል ምን ትለዋለች? ይህ የማይሆን ነገር ነው በማለት እሱም ስለሷ ስራ ከነጭራሹ አቅም እሱ ግን ተቀጥራ እንደምትሰራ ነው የሚያስበው። ግን ነገር ግን እሷ በውስጧ ማናት ሌላ ማንነት ያላት ነፍሰ ገዳይ ናት። ተመልከቱልኝ እንግዲህ እና በዚህ ሰዓት ላይም እሷ ለምን እንደማይሆን ምክንያቱም ባትነግረውም እኔም መውጣት አልችልም ስራ ይበዛብኛል በማለት በዚህ ሆቴል ነገ ማታ ማደር እንችላለን ሆቴል ወጣ ብለን በማለት እንደ ቤት አባወራነት አክት ታረጋለች። በዚህ ጊዜ ላይ ዴቭ የሚታዘዛታል ማለት ነው። ሰብስክራይብ ላይክ እያደረጋችሁ ዩቲዩብን መቀላቀል እንዳትረሱላችኋለሁ። በመቀጠልም እሷ ልጆቿን ለማስቀመጥ የዴቭን እህት ሄዳ ታወራታለች ማለት ነው። በዚህ ሰዓት ላይም የዴቭ እህት እሺ በማለት መስማማቷን ትገልጻለች ማለት ነው። በዚህ ሰዓት ላይም ኤማ ቀድማ ከዴቭ ሆቴል ትገኛለች ማለት ነው። ወደ መጠጥ ቤት በመሄድን በመገናኘት እሷም ባሏን መጠበቅ ትጠብቃለች። በዚህ ሰዓት ላይም ዴቭ ከስራ ሲመለስ ያረፍዳል ማለት ነው እና ቴክስትን በማድረግ እየመጣው ነው መኪና ተዘጋግቶብኝ ነው በማለት ለሷ ቴክስት አድርጎ ይልክላታል ማለት ነው። በዚህ ሰዓት ላይ ኤማ ብዙ ደቂቃ ተቀምጣ እያለ እየጠበቀች እያለ ቦብ የተባለ አንድ ሼባ ይመለከታታል ማለት ነው። በዚህ ሰዓት ላይ እሷ ወደ ቦብ በመመልከት ይህ ምን አባቱ ሼባ ነው የሚመለከተኝ በማለት ተናዳ በውስጧ ይህ ሼባ የሆነ ሽንቱ የቀዘቀዘ በማለት ትናገረዋለች ማለት ነው። እሱም ሳይፈራ ሳይደነግጥ ቀጥታ ይመጣል ማለት ነው። እጁን ዘርግቶ ሰላም ካላት በኋላ እሷን ይተዋወቃታል እና ዛሬ የኔ ክብረ በዓል ድርጅቴ አንድ ደረጃ ላይ በመድረሱ ለሁላችሁ ጋብዣችኋለሁ በማለት ያወራታል። በዚህ ሰዓት ላይም እሷ አልቀበልም በማለት ወደ ለማስቀየት እንዲሄድላት ትፈልጋለች። እሱ ግን አልሄድም በማለት እሷም መጋቴት ይፈልጋል። እሷም ወደ ስላስጠላት ሂድልኝ አንተ ሰውዬ ያለች ያለ ባሏ ይመጣል ማለት ነው። በዚህ ሰዓት ላይ ዴቭ ሲመጣ ሰውየው ጋር ይገናኛሉ። ሰውየውም ሁለቱንም በመገናኘት ቲኬት እንዲመጡ ይጋብዛቸዋል። እነሱም አንፈልግም በማለት ይተውታል። በዚህ ሰዓት ላይ እነሱ የአልጋ የሩሜ ክላስ ይሄውን በማለት ይነግራቸዋል ማለት ነው። በዚህ ሰዓት ላይም የቦብ ባለቤት ኤማ እሺ በማለት
እሺ በማለት ትቀበለዋለች ማለት ነው። እሺ ብሎ እሱም ጥሏቸው ይሄዳል። በዚህ ሰዓት ላይም ሁለቱም ተደሳስተው ሁለቱም ቢራቸውን መጎንጨት ይጀምራሉ ማለት ነው እንደምንመለከተው እና ሁለቱም ተያይዘው ወደ ሩም ቤታቸው ቀጥታ ወደ ሩም ይገባሉ። እሱም በጣም ጠጥቶ ነበረ። ቀጥታውኑ ኤማ አልጋው ላይ ቀጥታ እስኪተኛ ድረስ ታስተኛዋለች ማለት ነው። እሱም እየጠበቅኩሽ ነው ማለት እሷ ቀጥታውኑ ወደ ሽንት ቤት በመግባት ልብሶቿን፣ ጸጉሯን፣ አርቲፊሻል ጸጉሯን ታወላልቀዋለች ማለት ነው። በዚህ ጊዜ ላይም ባሏ እሷን መስሎ እንቅልፍ አድርጎ እዛው በተኛ ይተኛል ማለት ነው። እሷን ቅድም ወደ ሩሜቱ ወደ ሰውየው ቤት ትሄዳለች ማለት ነው። ሽጉጧን ይዛ ቀጥታውኑ እሱም በሩን ቦቢ ከፍትላታ አልተኛም ነበረ። እሱም እንደምትመጪ አቅ ነበረ በማለት ይነግራታል ማለት ነው። እሷም አንተ ሽንት የቀዘቀዘ ሰው ምን ፈልገህ ነው የምትከታተለኝ ትሏለች። ነፍሰ ገዳይ እንደሆንሽ አውቃለሁ፣ እንደምትፈለጊም አውቃለሁ በማለት ይነግራታል ማለት ነው። በዚህ ጊዜ አንተ ሰው አትፋታኝም እንዴ በማለት ትነግረዋለች። ከዛ ላይ 40% አንቺ 60%ቱን ካልሆነ ግን ለሰዎቹ ደውዬ መተውሽ እንዲገሉ አደርጋለሁ በማለት ይዝትባታል። እሷም ይህን መሳቀቁን አስጠልቷል። ቅድም ቢራህ ላይ እኮ ስጠጣ መርዝ ጨምሬበት ነበረ በማለት ክው በማድረግ ታስደነግጠዋለች እላችኋለሁ። ቤተሰቦቼ ተመልከቱልኝ። ከዛ እሷን በመቀጠል ደቂቃው ሊጀምር ነው፣ አባቴ ልትሞት ነው፣ ቅድም ስጠጣ ጀምሬበታለሁ በማለት ክው አድርገው ሰውየውንም ታስደንግጠዋለች። እሷም ደቂቃው እንደሞላ ሰውየው ራሱን ይስታል ማለት ተመለከቱ። ራሱን ከሳተ በኋላ ስልኩ ይደውላታል። የኤማ ባል ነበረ። እሱም የታባሽ ሄድሽ አንቺ ብሎ ጠይቃታል። እሷም አራለው እዚህ ወጣ ብዬ ነው በማለት ያስረዳች ያለ ቦብ ነቃይልና ባለው በሌላው አቁም ጣርጎ ይተኩስባታል። እሷም ሸውዳ ቶሎ ስልኩን ትዘጋዋለች። በዚህ ጊዜ ላይ ቦብ በጣም ተናዶ በተደጋጋሚ ይተኩስባታል። እሷም ሸወድ አድርጋ ሰውየውን ጣርጋ ትገለዋለች ማለት ነው። በፍጥነት ከማስቶት ጋር አጋጭታ ተኩሳበት ታጠናቅቅላለች ማለት ነው። እናም ወደ ሩሜቷ ትመለሳለች። እንደምትመለከቱት ማይኩ እያስቸገረኝ ስለሆነ በዚህ ጊዜ ላይ ጥሩ ምሽት ያሳልፋሉ። ከባሪው ጋር እንደሚደረገው እናውቃለን። ቀጥታው ነው ሲነጋ ወደ ቤታቸው ይመለሳሉ እና በዜና ላይም ምን ይላል? ዜና ላይም እና የቦብ መሞት ያሳውቃል። በደም ዴቭ ቦብ እኮ ሞቷል ማለት ይነግራታል። እሷም ስልኩ ካካች ነበረ። እናም እሷም በጣም በስራ ተወጥራ ስለነበረ እንዴት ማምለጥ እችላለሁ ታውቆብኛል በማለት ፎቶዋ እንደሚወጣ ታውቁ እና ከራጁ ጋር ታወራ ቶሎ ብለሽ ነይ እኔ ወደ ምልክበት በማለት ይነግራታል ማለት ነው። ቀጣዩን ፓርት ጠብቁን። ደህና ሰንብቱ። እወዳችኋለሁ።